ባሪያዎችህን ከጨለማው ግዛት ነፃ ስላወጣህን ከዲያብሎስም ቁራኝነት ነፃ አውጥተህ ፈተህ ገንዘቦች ስላደረግን በእውነት ምስጋና እናቀርብልሃለን። አንተ የህሊናት ህሊና፣ አንተ የክብር ክብር፣ አንተ የፍቅር ፍቅር፣ አንተ የበረከት በረከት ስለሆንክ፣ የህይወታችን ህይወቷ አንተ ስለሆንክ፣ እስትንፋሳችን የመኖራችንን ሚስጥር አንተ ስለሆንክ ጌታ ሆይ ከልባችን እናመሰግናለን። በዚህ ዘመን በዚህ ሀገር እንድንፈጠር እዚህ ቦታ እዚህ ጊዜ ላይ እንድንሆን ስለፈቀድክልን፣ የምንኖርበትን ስፍራ የመደብክልን፣ የምንኖርበትን ዘመን የሰፈርክልን አንተ ነህ። ከዚህ ማለፍ አንችልም። እግዚአብሔር ሆይ ባደረግክልን ፈቃድ ሁሉ ክቡር ነህ። እንደ ፈቃድ ባደረግከው ነገር ሁሉ አንተ ትልቅ ነህ። ስራ አይገመገምም፣ ስራ አይተችም፣ ስራ ለጥያቄ፣ ስራ ለምን እንዴት ለሚል መሞገቻ አይቀርብም። እግዚአብሔር ሆይ ተመስገን። በዘመን መጨረሻ ያለን ልጆችህን በጸጋ ጉልበት እንድታበረታን ወደ መንግስትህና ወደ ፍቅርህ ወደ ህልውና ዕለት ዕለት እንድታስጠጋን እንደ ፈቃድህ እንኖር ዘንድ አቅምም ብርታትም እንድትሰጠን አቤቱ ሆይ እንጠይቅሃለን። በህመም በጭንቀት በመከራ በግዞት መሪር በሆነ በሰው አገዛዝ ያሉትን በግፍ ሊገደሉ ሞት የተፈረደባቸውን ሁሉ አቤቱ እንደ ቸርነትህ አድንልን። የታመሙትን፣ የታሰሩትን፣ የተራቡትን፣ የተጠሙትን፣ የታረዙትን፣ በጎዳና የወደቁትን፣ ሕሊናቸውን ስተው እጅና እግራቸውን የታሰሩትን፣ በስደት ያሉትን ወገኖቻችንን በማይረሳ ልብህ በማይበርደው ፍቅርህ በዘላለም መንግስት ምሕረት በሚታወጅበት አደባባይ አቤቱ እንድታስባቸው፣ በምክር እንድትደግፋቸው፣ በፍቅር እንድታሳርፋቸው፣ የዘላለም አምላክ አንተ መኖሪያ እንድትሆናቸው ስለ እነዚህ ሁሉ ተስፈኞች አቤቱ በጽኑ እንጠይቅሃለን። በሰጠህን ዘመን ሁሉ ሰው ሳንከጅል አንተም ብቻ ተስፋ እንድናደርግ ከአንተም ተባርከን ለበረከት እንድንሆን ጸጋህን አብዛልን። ስለ ሁሉም ነገር ስለሆነውም ስላልሆነውም ነገር ክብር ውዳሴ ይገባል። በአንዱ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጸላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ሆይ ሁልጊዜ በጸጋ ስለምታትረፈርፈን፣ በጥበብህ ደግሞ ስለምትመራን፣ በስልጣንህም ስለምታሻግረን፣ በኃይልህም ስለምታቆመን፣ በበረከትህም ስለምታጠግበን፣ በፍቅርህም ስለምታድሰን ልባዊ ምስጋና እናቀርብልሃለን። ተወዳጁ አምላካችን እግዚአብሔር ሆይ ለአንተ የምንኖርበትን አቅም ከጸባዖት እንድትልክልን፣ ለሌሎች ደግሞ የምንኖርበትን ፍቅር በልባችን እንድታነግስልን አቤቱ ሆይ እንጠይቅሃለን። የሰጠህንን ዘመን አንተን የምናከብርበት፣ እኛም የሰጠህንን ስራ በምድር ፈጸምን ብለን ስምህን የምናከብርበት እንዲሆን አቤቱ እንጠይቅሃለን። ጌታ ሆይ እኛ ያላንተ ምንም ነን፣ እኛ ያላንተ ባዶ ነን፣ እኛ ያላንተ አንዳች ማድረግ የማንችል ነን። በመንፈሳዊ ምገባ እንድታጠግበን፣ በኃይለ መንፈስ ቅዱስ ደግሞ እንድታቆመን እንጠይቅሃለን። ተራራውን እየደለደልክ ሸለቆውን እየሞላ ጠመዝማዛውን እያቀና ሻካራውን እያለሰለስክ የዛሬ ሰው ስላልከን እግዚአብሔር ሆይ ተመስገን። አንተ በመዓት ውስጥ ምሕረት ያለ፣ በቁጣ ውስጥ ትዕግስት ያለ አምላክ ነህ። እኛም ባሪያዎችህን ትምረንና ይቅር ትለን ዘንድ እንማለድሃለን። ቅዱስ አባት ሆይ በምንሰማውና በምናየው ደግሞ ጌታ ሆይ ከስራችን እንዳንነቀል መሰረታችንም ደግሞ እንዳያረገርግ በቸርነት የሚያጸናውን መንፈስህን በክፉ ዘመንና
ወጀብና አውሎ ነፋስ በበዛበት ጊዜ መተላለፍን ለባሪያዎች እንድታድለን እንጠይቀሃለን። እኛንና የእኛ የሆኑትን በክቡር ደምህ እንድትሸፍን ካለውና ከሚመጣ ጥፋት በስምህ እንድትጋርድ አቤቱ እንጠይቀሃለን። በዚህ ሰዓት ደግሞ ስምህን ተስፋ የሚያደርጉ ያንተንም ቃል ደግሞ የሚሰሙ ባሪያዎችህን በመባረክ ባረክ። ከሚያስደነግጥም ከሚያስፈራም ነፍስን ከሚያርድ ሥጋን ከሚያስጨንቅ ነገር ሁሉ በቸርነት ጋርዳቸው። ቅዱስ የዓለም ተስፋ እግዚአብሔር ሆይ የተገለጠና የተሰወረ ችግራቸውን ሁሉ አንተ እንድትቀርፍላቸው አለሁ ብለህ እንድትገኝላቸው የመንገዳቸውን ፊት አውራሪ ሆነ እንድትቀድምላቸው የሕይወት ግብና ፍጻሜ አንተ እንድትሆንላቸው አቤቱ ሆይ እንጠይቀሃለን። ብርታትህም ኃይልህም ስልጣንህም ከእኛ ጋር ይሁን። እስከ ዛሬ ስለረዳህን ወደፊትም ስለምትረዳን ጌታ ሆይ እናመሰግንሃለን። በመውጣት በመግባታችን ሁሉ አንተ ከእኛ ጋር ስለሆን ከክፉ ሁሉ ስለምትጋርደን ጥበቃህም የማይዘናጋ መግቦትህም የማይጓደል ነውና ጌታ